አስቡት፣ አንድ ቀን በፖስታ ሚስጥራዊ የሆነ እንቆቅልሽ ያለበት ሳጥን ይደርሳችኋል። ይህንን እንቆቅልሽ ስትከፍቱት $10,000 የሚያሸልም እስኬፕ ሩም ወይም የማምለጫ ክፍል የጨዋታ መግቢያ ትኬት ታገኛላችሁ። አሪፍ አጋጣሚ ነው አይደል? ግን ይህንን ጨዋታ ከተሸነፋችሁ ሕይወታችሁን የሚነጥቅ እያንዳንዱ ክፍል ውስጥ የሞት ወጥመድ ያለበት ቢሆንስ? ታሪኩ የሚጀምረው ዞይ ከተባለች በጣም ጎበዝና አይናፋር ከሆነች የፊዚክስ ተማሪ ነው። ዞይ ፕሮፌሰሯ በክረምት ረፍት ላይ አዳዲስ ነገር እንድትሞክር ይመክራታል። በዚሁ ሰዓት ለዞይ፣ ለቤን እና ለጄሰን አንድ ሚስጥራዊ የሆነ ጥቁር ሳጥን ይላክላቸዋል። ሳጥኑ ውስጥ ያለውን እንቆቅልሽ ሲፈቱት ሜኖስ ወደ ተባለ የጨዋታ ማዕከል እንዲመጡ የሚጋብዝ ካርድ ያገኛሉ። ጨዋታው በሚካሄድበት ህንጻ ውስጥ ሲደርሱ ሌላ 3 ሰዎች እየጠብቋቸዋል። አማንዳ፣ ማይክ እና ዳኒ፣ ስድስቱም እርስ በርስ አይተዋወቁም። የሚጠብቁት የጨዋታውን አስተባባሪ ጌም ስታርተር እስኪመጣ ነው። ግን ጨዋታው ሳይነገራቸው እንደተጀመረ አልተገነዘቡም ነበር። ተጫዋቾቹ በተጠባባቂ ክፍል ውስጥ እያሉ ቤን በሩን ለመክፈት ሲሞክር የበሩ እጀታ ይነቀላል። በሩ ተቆልፏል። ዳኒ ይሄ የጨዋታው አካል መሆኑን ይነግራቸዋል። በድንገት ክፍሉ መጋል ይጀምራል። ክፍሉ ልክ እንደ ግዙፍ ምድጃ እየሞቀ መጣ። ከግድግዳው ላይ ያሉ ጌጣጌጦች በሙቀቱ ምክንያት መቅለጥ ሲጀምሩ በፍርሃት ይዋጣሉ። አማንዳ በጦርነት ጊዜ የደረሰባት አደጋ ትዝ እያላት መደናቀጥ ትጀምራለች። ውሃ ሲፈልጉ ብርጭቆዎች ላይ የተጻፈ ሚስጥር ያገኛሉ። ዞይ በአስተዋይነቷ የክፍሉን የሙቀት መጠን መቆጣጠሪያ ታገኛለች። ግን መውጫው የት ነው? በመጨረሻም ከስር የሚያስገባ ትንሽ የአየር ቧንቧ ቬንት ያገኛሉ። ክፍሉ በእሳት ከመጋየቱ ሰከንዶች በፊት ስድስቱም እየተሳቡ ከክፍሉ ያመልጣሉ። ተጫዋቾቹ አሁን ገብቷቸዋል። ይሄ ተራ ጨዋታ አይደለም፣ የሞትና የህይወት ጉዳይ እንጂ። ከሚያቃጥለው ምድጃ የወጡት ተጫዋቾች አሁን ደግሞ ራሳቸውን ያገኙት በሚያስፈራ የክረምት ደን ውስጥ ነው። ክፍሉ ሙሉ በሙሉ በበረዶ የተሸፈነ ነው። የሙቀት መጠኑ ከዜሮ በታች ነው። በብርድ እየተንቀጠቀጡ መውጫ መፈለግ ይጀምራሉ። መውጫው በር የተቆለፈ ሲሆን ቁልፉ ያለው በበረዶው ስር በታሰረ ኮት ውስጥ ነው። ማይክ የራሱን ጃኬትና ላይተር ተጠቅሞ በረዶውን ለማቅለጥ ሲሞክር፣ ዳኒ ደግሞ ሌላ ፍንጭ ፍለጋ ይሄዳል። ነገር ግን ዳኒ የረገጠው በረዶ ይሰበርና ወደ በረዶው ውሃ ውስጥ ይገባል። ሁሉም ሊያድኑት ይሞክራሉ፣ ግን በረዶው ከላይ ይዘጋበታል። ዳኒ በውሃው ስር ታፍኖ ይሞታል። አሁን የመጀመሪያው ሰው ተቀነሰ ማለት ነው። የቀሩት 5 ሰዎች በጭንቀትና በሐዘን ውስጥ ነው በረዶውን አቅልጠው ቁልፉን በማውጣት በሩን ከፍተው ወደ ቀጣዩ ክፍል ይገባሉ። ቀጣዩ ክፍል እጅግ በጣም አስገራሚ ነው። ክፍሉ ልክ እንደ ቢሊያርድ መጫወቻ ቤት ነው፣ ግን ሁሉም ነገር የተዘቀዘቀ ነው። ወንበሮቹ፣ ጠረጴዛው፣ ሁሉም ነገር ጣሪያው ላይ ነው ያለው። ልክ ሙዚቃው ሲከፈት ወለሉ ወይም የክፍሉ ጣሪያ አንድ በአንድ እየተነቀለ ወደ ጥልቅ ገደል መውደቅ ይጀምራል። አሁን መውጫው ያለው ከላይ ነው። ፍንጩ ያለው የቢሊያርድ ኳሶች ላይ እንደሆነ ሲገነዘቡ ከግድግዳው ላይ የተንጠለጠሉ ኳሶችን ይሰበስባሉ። አማንዳ ወይም ወታደሯ ቁልፉን ያለበትን ካዝና ለመክፈት ከላይኛው ጠረጴዛ ላይ ትንጠለጠላለች። ቁልፉን ታገኛለች፣ ነገር ግን የምትይዝበት ነገር ይለቅና ወደ ገደሉ ትንጠለጠላለች። አማንዳ ቁልፉን ለቡድኑ ወርውራላቸው፣ እሷ ግን ወደ ጥልቁ ገደል ገብታ ትሞታለች። አሁን 2 ሰዎች ተቀነሱ ማለት ነው። የቀሩት 4 ሰዎች በጭንቀት ውስጥ ነው መውጫውን ከፍተው ያልፋሉ። 4ቱ የተረፉት ሰዎች ዞይ፣ ቤን፣ ጄሰን እና ማይክ የሚገቡት ሆስፒታል በሚመስል ክፍል ውስጥ ነው። በክፍሉ ውስጥ 6 አልጋዎች አሉ። እያንዳንዱ አልጋዎች የየራሳቸው ታሪክ መዝገብ አላቸው። ታዲያ ምንድነው የሚያገናኛቸው? ለካ 6ቱም ሰዎች ከዚህ በፊት ከደረሰባቸው ከባድ አደጋ ብቻቸውን በህይወት የተረፉ ነበሩ። ዞይ ከአውሮፕላን መከስከስ የተረፈች ሲሆን፣ ቤን ደግሞ ከመኪና አደጋ ከጓደኞቹ መሃል የተረፈ ነው። ጄሰን ደግሞ በባህር ላይ ከተከሰከሰ ጀልባ የተረፈ ነው። ለመትረፍ ሲልም አብሮት የነበረውን ሰው የገደለ ሰው ነው። ማይክ በማዕድን ቁፋሮ ውስጥ ከተፈጠረ መደርመስ የተረፈ ሲሆን፣ በዚህ መሃል ክፍሉን በመርዛማ ጋዝ መሞላት ይጀምራል። መውጫውን ለመክፈት የልብ ምት መለኪያ መጠቀም አለባቸው። በሩ የሚከፈተው የአንዱ የሰው ልብ ምት በጣም ሲጨምር ነው። ጄሰን ማይክን ያሳመነውና የልብ ምቱን ለመጨመር በኤሌክትሪክ ሾክ ያስነዝረዋል። ነገር ግን ማይክ በዚሁ ምክንያት ይሞታል። ዞይ በዚህ አረመናዊ ጨዋታ በመማረር ከዚህ በኋላ ልጨዋትም ብላ በክፍሉ ውስጥ ያሉትን የካሜራ ሌንሶች በሙሉ ትሰብራቸዋለች። ጄሰን እና ቤን መርዙ ሊጨርሳቸው ሲል በሩ ተከፍቶላቸው ያመልጣሉ። ዞይ ግን መርዙ አፍኗት መሬት ላይ ትወድቃለች። አሁን ቤን እና ጄሰን ብቻ ቀሩ። የገቡበት ክፍል በአደንዛዥ ዕፅ የተሞላ እና አእምሮን የሚያስት ክፍል ነው። ሁለቱም መርዙ ሰውነታቸው ውስጥ ገብቶ እያሳበዳቸው ነው። እናም ከዚህ ለመትረፍ አንቲዶት የሚባል አንድ መድኃኒት ብቻ ነበር ያለው። ያ ማለት አንድ ሰው ብቻ ነው ማለት ነው መድኃኒቱን ሊወስድ የሚችለው። እናም በመሐከላቸው የሞት ሽረት ትግል ይነሳል። ቤን ጄሰንን በመምታት ይጥለውና መድኃኒቱን ወስዶ ወደ መጨረሻው ክፍል ይገባል። ጄሰንም እዚያው ይሞታል። ቤን ብቻውን የመጨረሻው ክፍል ውስጥ ሲገባ ክፍሉ ወደ ውስጥ እየጠበበ ግድግዳዎቹ እርስ በርስ እየተጠጋጉ ሲመጡ ቤን በመጨረሻው ሰከንድ በቤቱ እሳት ማንደጃ ውስጥ በመግባት ራሱን ያድናል።
ቤን የሚወጣው የጨዋታው አስተባባሪ ጌም ስታርተር ወዳለበት ዘመናዊ ቢሮ ነው። አስተባባሪው ለቤን ሚስጥሩን ይነግረዋል። ይሄ ሁሉ የሆነው በዓለም ላይ ያሉ ባለጸጋ ሰዎች ከአደጋ የተረፉ ሰዎች በአንድ ላይ ቢገቡ ማን ያሸንፋል ብለው በሚሊዮን የሚቆጠር ዶላር የተወራረዱበት ጨዋታ ነበር ይለዋል። ይህንን ነግሮት አስተባባሪው ቤንን ሊገድለው ሲሞክር ድንገት ያልታሰበ ነገር ይፈጠራል። ዞይ በሆስፒታሉ ክፍል ውስጥ አልሞተችም ነበር። መርዙ ሲያልቅ ኦክሲጅን አግኝታ ስለነበር ተርፋለች። እናም በህንፃው ጀርባ በኩል መጣ ቤንን ታድነዋለች። ሁለቱም ተባብረው አስተባባሪውን ይገድሉታል። ቤን እና ዞይ ከህንፃው ወጥተው ፖሊስ ይዘው ሲመለሱ ያ ሁሉ የሞት ወጥመድ የነበረበት ህንፃ ባዶ ሆኗል። ምንም አይነት ማስረጃ የለም። ሚኒስ የተባለው ድርጅት ሁሉንም ነገር አጽድቶ ጠፍቷል። ከ6 ወር በኋላ ቤን እና ዞይ ይገናኛሉ። ዞይ ይህንን ሚስጥራዊ ድርጅት አድኖ ለማጥፋት ወስናለች። ድርጅቱ ያለው ኒውዮርክ እንደሆነ ደርሳበታለች። ቤን አብሯት ለመሄድ ይስማማል። ፊልሙ የሚያልቀው ዞይ እና ቤንን ያካተተ አዲስ የኤስኬፕ ሩም ጨዋታ የድርጅቱ ሰዎች ሲያቅዱ በማሳየት ነው። ይህንን ፊልም ከወደዳችሁት ቀጣይ 1 ክፍል አለው። እንዲሰራ የምትፈልጉም ከሆነ በኮሜንት ያሳውቁን። እስካሁን አብራችሁን ስለቆያችሁ ከልብ እናመሰግናለን።